እንዳይዘድ ታናሽ ወንድሜ ነው አድርጌ የማስበው። ሁለተኛ ስህተት ከሰራ እንኳን እጄን ላነሳበት እችላለሁ፣ ግን ጭራሽ አይቀይምም። ኧረ በፈጠረ ተው፣ ጭንቀት መውጣት ነው ፈልገው። ቤተሰቦች እንደዚህ ይመስለኛል። በእናንተም ብቻ ሳይሆን ያለበት ሁኔታ ነው እንደዚህ እያደረገ ያለ። ቤተሰቦች ዛሬ ከመሸማሜ ቤት መጥቻለሁ። ምክንያቱም ጥሩ ስሜት ላይ አይደለሁም። የሆነ ያለመታመን አይነት ነገር ተሰምቶኛልና ብዙ ሰው ዝም ብሎ እንዲሁ እየፈረደ ነው። ይቅርታ ግን ሰላም ሳላችሁ ነው የጀመርኩት። እኔ ያለሁበትን ስሜት የሚረዳኝ ሰው የሚያክሰው ያውቀዋል። ምክንያቱም ሰው ባላደረገው ነገር ሲወነጀል ምን ያክል ሊሰማው እንደሚችል ያውም ጓደኛህን ለመግደል ሞክረሃል በሚል ነገር ብቻ ጥሩ ላይ ሆኜ አይደለም የመጣሁት እና ሰላም ብዬ አልጀመርኩትም። ለዛ ነው ይቅርታ አድርጉልኝ። አሁን ቀጥታ ማሜ ጋር የመጣሁበት ምክንያት ምንድነው? አንዳንድ ሰዎች ሙሉ ቪዲዮ ሳያዩ ዝም ብለው እየፈረዱብኝ ነው። እየተደወለ ብዙ ነገር እየተባልኩ ነውና በቪዲዮ ላይ ተናግሯል ማን ምን እንዳደረገ። አሁንም ደግሞ እኔ በቃ ምንም ሰላም ላገኝ አልቻልኩም። በቃ ምንም ማለት ማንንም ሰው ሊያምነኝ አልቻለም። እኔ አንድ እግዚአብሔር ማለት በቃ የልቤን ስለሚያውቅ ማለት በቃ እንደዚህ ብዬ መናገር አልፈልግም። ምክንያቱም ብዙ ስልክ እየተደወለ አንተ አስመሳይ ምናምን፣ የማናችንንም ልብ የሚያውቀው አንድ ፈጣሪ ብቻ ነው። እኔ ያንን ነገር ደግሞ እንዳላደረግኩ በደንብ ስለማቅ ያደረገውም ሰውዬ ደግሞ ስለታወቀ ስለተያዘ፣ ልጅቱም ደግሞ ለምን ናቲ ነው እንዳለች ሁሉንም ምክንያት ተናግራለች። ምክንያቱም ቪዲዮ እንዲፖስትባት ስላልፈለገች ምናምን ብዙ ነገር ነበር ይዛን ሰዓትና አሁንም ማሜ ጋር የመጣሁት ማሜ እንዲናገር ነገሩን ከማሜ አንደበት ሁሉንም እውነት እንድትሰሙ ነው። አሁንም ድረስ በቃ ምንም ሰላም እየተሰማኝ ስላልሆነ ቀጥታ ቤት ድረስ የመጣሁት ከማሜ አንደበት ሁሉንም ነገር እንድትሰሙ ነው። እኔ እንደዚህ አይነት ሰው አይደለሁም። ጭራሽ እንደዚህ አይነት ነገር ጭራሽ አይምሮዬ ውስጥ በፍጹም የለም። አይደለም ማሜን በቃ ጭራሽ እንደዚህ አይነት ነገር ምንም የማላስብ አይነት ሰው ነው። ስለዚህ ፈጣሪ ያውቃል። በቃ ማለት እኔ ምን አይነት ሰው እንደሆንኩ እንደዚህ ብዬ መናገር አልፈልግም፣ ግን አንድ ፈጣሪ ያውቃል የኔን እውነት። ስለዚህ ማሜ እኔ ምንም ማለት አልፈልግም። አሁን እንድትነግራቸው ነው በቃ የምፈልገው። እግዚአብሔር ይመስገን አሁን አንተ ደህና ነህ። በአንተ ላይ ይሄን ነገር እንደዚህ የደረሰው ለምን እንደሆነ ማን እንዳደረሰ ሁሉንም ነገር በግልጽ እንድትናገር እፈልጋለሁ ማሜ። ምክንያቱም እኔ ምንም በቃ ሰላም እየተሰማኝ አይደል። በቃ ማለት ባላደረገው ነገር የሰው ልጅ እንደዚህ ሲወነጀል፣ የሰው ልጅ እንደዚህ ሲጠፋ ምን ያክል ሊሰማው እንደሚችል በቃ ማለት እኔ የተሰማኝ ያለውን ነገር እኔና አንድ ፈጣሪ ነን የምናውቀው። ለዛ ማለት አንተንም መጥቼ እንደዚህ ማለቴ ምናምን የግድ ቪዲዮ ላይ መውጣት እኮ ይሄ ነገር አልነበረበትም፣ ግን ደግሞ ሰው ዝም ብሎ እየፈረደብኝ ነው። ለዛ ይሄን ነገር አንተ እውነቱን እንድትናገር ፈልጋለሁ። በቃ ለዛ ነው በዚህ ሰዓት የመጣሁት ማሜ። ይሄን ነገር ብቻ አድርግ። ችግር የለውም ናቲ። አሁን እኔ መናገር ያለብኝ ከዚህ በፊት ተናግሬያለሁ። እኔ ምን ላድርግ? እሺ ማሜ፣ እሺ እኔ ምን ልሆን ማለት አንተ አላደረግም ምን ያብልሃለሁ። ግን ደግሞ አሁን ላይ አንተም እኮ አሁን ሁኔታዎቹ ልክ አልነበሩ። ብቻ ቤተሰቦች ስለሱ መናገር የምፈልገው ነገር ናቲ እንዳላደረገብኝ መናገር እችላለሁ በሙሉ ልቤ። ማን እንዳደረገብኝ ደግሞ አውቄያለሁ። ናቲ እንደዚህ አይነት ነገር አያደርግም። እሱ ጋር ምንም አይነት ችግር አለ ብዬም አላስብም አላምንም። ሰላምም ደግሞ ማለት ስለ ሰላም ልንገራችሁ፣ ስለ እሱ ጓደኛ ማለት ነው። ሰላም ማለት የቤተክርስቲያን ሴት ነች። ቤተክርስቲያን በጣም የምትመላለስ ሴት ነች። ፈጣሪዋን የምትፈራ አይነት ሴት ነች በእምነቷ ማለት ነው። እንደዚሁም ደግሞ ባየኋት ሚስኪንና ጨዋ ተጫዋች ልጅ ነች። እንደዚህ ዝም ብዬ አላወራም ስላየኋት እና እሷን አሁን እንደዛ የምንገምትበትም እንትን የለም። ምክንያቱም ደግሜ የምናገረው ነገር ይሄን ነገር ሁለቱም ለማድረግ አስበው ቢሆን ኖሮ እንዴት ነው አንድን ሰው ሚዲያ ላይ አውጥቶ ሊጎዱ የሚችሉት? አይቻልም እኮ። እንዴት ነው ሚዲያ ላይ አውጥቶ ሰው ልጅ የሚጎዳው? ራሳቸው ላይ ማስረጃ እያደረጉ ነው። ራሳቸውን ለህግ አሳልፈው እየሰጡ ነው ያሉት። ነገር ግን እነዚህ ልጆች እኔን ፊጥራ ማስፈጠራቸው ነበር። ይሄን ደጋግሜ ተናግሬያለሁ።
ይሄ ብቻ በቂ ነው። እነሱ እንዳላደረጉት ምስክርነት ይሄ ነገር ብቻ በቂ ነው እና ሁላችሁም ለኔ ያስባችሁ ሊሉ አውቃለሁ። ወላሂ ሁላችሁም ከልብ አመሰግናለሁ። ግን አንዳንዴ ሰው ሳያደርገው ሳይወነጅል ወንጀል ሳይሰራ ባላደረጉት ነገር መወቀስ በጣም ያማል፣ ከባድ ነው። ምክንያቱም እኔ በተደጋጋሚ እንደዚህ አይነት ነገሮች አጋጥመውኝ ስለሚያውቁ እኔም ላይ ደርሶብኝ ስለሚያውቅ ሰው ልጅ ባልሰራው ስህተት ሰርቷል ተብሎ ሲወነጀል ትንሽ ውስጥ ይነካል፣ ያማልና ያን ነገር ነው። የሰው ማናችንም ወንጀል ከሰራን ለራሳችን ነው የምንጎዳበት፣ ራሳችንን ቤተሰቦች ራሳችን እንጎዳበታለን በእንደዚህ አይነት ነገር ከሄድን ማለት ነው። ነገር ግን መልካም ነገር እየሰራን ከመጥፎ ነገር እየራቅን በእንደዚህ አይነት መንገድ ከተወነጀልን ደግሞ ወንጀለኞች ከሆኑ ስሜቱ በጣም ያማል፣ ያስከፋል፣ ይከብዳል። አሁን እዚህ ጋር እኔ ናቲን መክሰስ እችል ነበር። እንደዚህ ያደረጉ ይብል ቪዲዮ አለ እና በምንም ነገር ሊያመልጡ አይችሉም። የሕክምና ማስረጃ ስላለ ቀጥታ ወደ እስር ቤት ሊገቡ ይችሉ ነበር፣ እዛ ያሉት ሰዎች ማለት ነው። ነገር ግን ውድ ቤተሰቦች እኔ አንደኛ ያችንም ልጅ በወንጀል አልፈለኩም፣ የሰላም ጓደኛ ማለት ነው። እሷን እንዴት ነው ያልወነጀልኩት እያስፈራራኝ ነው ምናምን ብላለች። እኔ አንድ ያልተዋጠልኝ ነገር አለ እውነት ለመናገር። ምክንያቱም ይቺ ልጅ እንዴት ከሰላም ጋር ልትተዋወቅ ቻለች? መቼስ ግጥሞሽ አይደለም እንዴ? እንዴት ተገናኙ? እንዴት ልታውቃት ቻለች? እንዴትስ ደግሞ በዛ ሰዓት ልትገኝ ቻለች? እንዴት ከጓደኛዬ ከዚህ በፊት ማውቁ ሰው ጋር ልትገናኝ ቻለች? ይቺ ልጅ ቢያንስ ይሄ ግጥሞሽ ነው የሚባል ለእኔ ይከብደኛል። ያ ነገር ስላላሳመነኝ ነው። ነገር ግን በናቲ በኩል ያለውን ነገር እኔ ሙሉ ደረቴን ነፍቼ እናገራለሁ። ናቲ እንደዚህ አይነት ነገር አላደረገብኝም። ናቲ እንደዚህ አይነት ነገር የሚያደርግ ልጅ አይደለም። ሁለተኛ ቤተሰቦች ይሄን ነገር ካደረገው እኮ ማወቅ ይቻላል፣ እንደዚሁ ማወቅ ይቻላል። እንዴ ቪዲዮ አይፖስቱም የፈለገ ነገር ቢሆን በቃ ያደረገው አካል አለ። በቃ ሆኖም አልሐምዱሊላህ በህይወት ተርፌያለሁ። ለወደፊቱ እጠነቀቃለሁ። ራሴን ባለኝ ነገር በሙሉ ለመጠበቅ ሞክራለሁ። ግን ደግሞ ራሴን እጠብቃለሁ ስላልኩ ለራሴ አልከላከልም። ግን አላህ ይጠብቀኛል። እኔ ደግሞ ሰበቡን አደርሳለሁ። ሰበቡ እንዴት ነው የማደርሰው? በመጠንቀቅ እኔ ብዙ ጊዜ ምግብ ብላ ስባልም ስጠራ የሆነ ቦታ አክብሬ እበላለሁ። እንደዚህ አይነት ነገር አለ እኔ ጋር። ሆኖም ግን አሁን እማርበታለሁ። አልፏል። ደህና ነኝ። አሁን ውስጤ በጣም ደህና ነው። ጨጓራዬን ነበር የሚያመኝ። አሁን ደግሞ ደህና እየሆንኩ ነው። ሁሉም ነገር ሰላም ሆኗልና አሁን እሱም ያለበት ሁኔታ ጥሩ ሁኔታ አይደለም። እነዚህ ነገሮች እንኳን እያስቸገሩት እሱ በቻለው አቅም ከነዚህ አይነት ነገር ራሱን ለማስወጣት እንዳላደረገው እንግዲህ በእምነቱ እየማለ ነው ይሄ ልጅ። እሺ አሁን ከዚህ በላይ ምን ማድረግ ይቻላል? አንድ ሙስሊም ወላሂ ካለኔ አምነዋለሁ፣ ክርስቲያንም ደግሞ በእግዚአብሔር ከማለልኝ አምናለሁ። ለምን እምነታቸውን ይዘው የሚብሉ ሰዎችን ማመን አለብን። ምክንያቱም ለራሱ ነገ ይጎዳዋል። ለራሱ አንድ ሰው ውሸት ከዋሸ ራሱ ይጎዳበታል። ካስመሰለም እንደዚሁ ነገ ጧት ይጋለጣል። ነገር ግን እውነትን የያዘ ሰው ሁሌም እውነት ነው። እውነትን የያዘ ሰው በውሸት ቢወነጀልም ሁሌም ጠንካራ ሆኖ ይቆማልና አሁን እኔ ናቲን በሙሉ ልቤ እንደምመሰክርለት እንዳላደረገብኝ መናገር ፈልጋለሁ። ሰላምም ደግሞ እንደዚህ አይነት ነገር ታደርጋለች ብዬ አላስብም። ትንሽ ቅር ያለኝ ነገር በቃ ያቺ ልጅቷ እንዴት በሰላም በኩል ልትመጣ ቻለች? እንዴትስ እንደዚህ አይነት ነገር ሊፈጠር ቻለ? ግና ልጅቷ ያለችው ሰምታችኋት ከሆነ ምንድን ነው ያለችኝ? የኔን የራቁት ቪዲዮ ይዞብኛል፣ ፍቅር ጀምሬ ነበር ከልጁ ጋር እና በዛ እያስፈራራ እናንተን እንዳጣላ ነው ያደረገኝ ምናምን ብላ ነው የተናገረችው። ይሄ እንደተነገር ነው ፈልገው። ይሄ ነገር ደግሞ ናቲ አሁን አንተ ትክክል ነህ፣ አንተ ጋር ስህተት እንደሌለ አምናለሁ። ምክንያቱም ሁኔታ ያስታውቅ ነበር። ልጅቷ ናቲ ነው ስትል ያለው ያንተ ሁኔታ ስሜታዊነትህ ያስቅ ነበር። ሁለተኛ ቪዲዮ ላይ ልጅቷን ካያት ስትስቅ ነበር። አንተ እሷን ለመማታት ስትነሳ እየሳቀች ነበር። እውነት የተናገረ ሰው ከልቡ ስሜቱ ፊቱ ላይ ይታያል። እሷ ጋር ያ ነገር የለም ማለት በቃ አድርጊ ተብላ የሆነ የሚያዛት አካል እንዳለ ግልጽ ነው። እና እኔም መጀመሪያም ያው የፈለኩት
ከጅምሩ በቃ መርዝ እንደተደረገ እዛ ቤት እንደተመረዝኩ አምና ስላወራች ዋናው መመረዜን ታውቃለች። ስለዚህ እሷ ጋር ትክክለኛው ማን እንደሆነ እንዲያደረገው አውቃለሁ ብዬ አምኜ ስለነበረ ነው። ሆኖም እዛ ሄጄ የሰማሁት ነገር ሌላ፣ ቪዲዮ ይቁምልኝ ብላ የተናገረችው ነገር ሌላ። በቃ ጓደኛ ነው ያደረገኝ፣ ያዘዘኝ፣ እንደዚህ እያደረገ እያስፈራራኝ ብላ እያለቀሰች በቃ በጣም ከአቅማችን በላይ ሆነች ልጅቷ ማለት ነው። ስለዚህ እኔ ደግሞ ይህን ነገር በቃ ያለኝ አማራጭ ማመን ነው። ምክንያቱም ላስገድዳት አልችልም። ይችልች እንዴት ነው ማነው እንደዚህ ያደረገው? የዋሸሽ ነው? እንዴት እስከ ሰላም ጋር ልትገናኝ ቻልሽ? ብዬ ማስገደድ አልችልም። ሁለተኛ ሰላም አሁን ያለችበትን ሁኔታ አይታችኋል። በቃ ውስጧ ላይ ያለው ልጅ የለም፣ በጣም ታማለች። ከምንም በላይ ያመማት ደግሞ ልጇን ማጣቷ አሳምሟታል። ምክንያቱም አይታችኋል ናቲን እንዴት እንደምትወደው፣ በጣም ትወደዋለች። ከሱ ያገኘችው ልጅ ነው የእሱ ማስታወሻ ይሆነኛል ብላ ያሰበችው ነገር ነውና አሁን ያን ነገር አታለች። ናቲም ደግሞ ከህይወታችሁ መውጣት ፈልጋለሁ እያለ ስለነበረ በቃ ያ ተጨምሮ ያለችበት ሁኔታ ጥሩ ሌላ ሸክም ነው። ምክንያቱም ይቺ ልጅ አሁን ላይ ራሴን አጠፋለሁ እያለች ነው ያለችው። ራሷ ላይ ከባድ ውሳኔ እየወሰነች ነው። የሚገርመው ነገር ከዚህ በፊትም ራሷ ላይ ያደረገችው ነገር ነበረ ማለት ሰምቼ ነው። ከሞት ተርፋለች። ራሷን የማጥፋት ሙከራ አድርጋ ነበር። ብዙ ጊዜ በቀላሉ ልቧ ይሰበራል። በብዙ ሰው የተካደች ልጅ ነች። ብዙ ጉዳት ያሳለፈች ልጅ ነች። እውነት ለመናገር ቤተሰቦች ይሄ ብሎ ሚዲያ ላይ ማውራት አይቻልም፣ ግን በጣም ስቃይ አሳልፋለች ሰሊና ማለት ነው። እና አሁን ላይ ደግሞ በጣም በቃ አስቸጋሪ ሁኔታ ውስጥ ነው ያለችው። በአካል ለሚያያት ሰው ያለማባራት ነው የምታለቅሰው። ራሷ ላይ መጥፎ ነገር ለማድረግ ነው በእያንዳንዱ ባገኘችው እድል ራሴን እጎዳለሁ፣ ራሴን አጠፋለሁ ነው ይች ልጅ እያለች ያለችው። እና አሁን እንደዚህ አይነት ሀሳብ ውስጥ እንደዚህ አይነት ጭንቀት ውስጥ ሆና ደግሞ በዚህ ነገር እሷን መወጣት አልፈለግኩም። እና ሁሉንም ነገር ለአላህ ለፈጣሪ አሳልፎ መስጠት ነው። አሁን እኔ ለእናንተ ብላችሁ ግን በየትኛውም መንገድ ሊሆን ይችላል። ናቲ ግን እንዳልሆነ መመስከር ይችላሉ በሙሉ ልብ። ናቲ አይደለም፣ ናቲ ይሄን ነገር አላደረገም። ናቲ ደግሞ አንተ በቃ በእንደዚህ በቀላሉ እንደዚህ ቴንሽን ባትሆን አሪፍ ነው። ማሜ እኔ እኮ ሌላ ነገር አላደረግም ታውቃለህ አይደለ እኔ እኮ ማሜ ሰው ወይ በሌላ ነገር አይደለም ማሜን ጓደኛህን መርዘሃል እኮ ነው የተባልኩት ማሜ። አሁን እቺ ልጅ እውነቱን ባትናገር ምንም ባናገኛት እኔ እኮ በቃ መርዘሃል ልትገለው ፈልጋል እኮ ነው ተብዬ የምቀመጠው ማሜ። እንዴ ቀላል ነገር እኮ አይደለም። አንተን ለመግደል ሞክረሃል እኮ ነው የተባልኩት ማሜ። እና ታዲያ ናቲ አሁን እሺ ቆይ እኔ ሞክረሃል ብያለሁ። አንተ አላልከኝ ታዲያ ለምን ትሆናለህ በእንደዚህ ግን በቪዲዮው ላይ ይኸውልህ፣ አንደኛ እኔ በጣም ያዘንኩበት ነገር ማሜ ባለፈውም ብያለሁ፣ ሄሮ እንደዚህ አይነት ኤክስፒሪየንስ የላትም። የሆነ ሰው የሆነ ነገር ብሏት ከሆነሽ ቪዲዮ ደብቃ ጠረጠረችኝ። እሺ ይሁን ለአንተ አስባ ነው ብለን ይሁን። ከዛ ደግሞ ብዙ ነገር ተፈጠረ። በጣም ብዙ ነገር እኔ ላይ መጣብኝ። ከዛ ይባዝ ብሎም ደግሞ የሰላም ጓደኛ ራሷ መርዛ ናቲን የመረዘው አለች። ይሄን ያክል እኔ ምን በድዬ ነው? እኔ ደግሞ ምንድን ነው ምን አደረከኝ ብዬ ነው አንተን መመረዝ? ማሜ ይሄ እኮ በጣም ተራ ነገር እኮ አይደለም እንዴ። የአንተን ህይወት ናቲ ሊያጠፋ ነው ተብሎ እኮ ነው የተለቀቀው። ናቲ እኮ የወላሁን እኮ አንተ እኔ ሰው ማሜ ሊረዳኝ ያልቻለው ነገር እኔ እንደዚህ አይነት ነገር በፍጹም አላደረኩም። ያደረገውም ሰው ደግሞ ተነግሯል። ያ ሰው ተጋልጧል። እኔ ምንድን ነው እኔ ሰው ሙሉ ነገር ሳይ ሙሉ ቪዲዮ ሳይጨርስ የተለቀቀውን ምን ይላል እየመጣ እኔን እየደወለ አንተ ጓደኛህን ልትገል ነበር። እኔ ማሜ እኔ ብቻ ግን አንተ ፈጣሪ እኔ እግዚአብሔር ስለሚያውቅ ሁሉንም ነገር በግልጽ አሳየኝ። በቃ አዳምጠኝ። አሁን አንተ እንደዚህ ነገር አላደረክም። መሐላ ብለሃል። ሲጀመር በማላ አይጠበቅም እንዳላደረከው ሙሉ በሙሉ ማስረጃዎቹ ያሳያል። ለውጭ ሰው ግን ይኸውልህ አንድ ነገር ብነግርህ አንተ ቤት መጣሁ፣ አንተ ቤት ምግብ በላሁ። የበላሁትን ምግብ አልበላችሁም። ተረዳኝ። አሁን እዛ ጋር ሰላም ለእናንተ ማረጋገጥ የሚፈልገው ሰላም በጣም የቤተ ክርስቲያን ሴት ልጅ እምነቷ ላይ ጠንካራ ነች እና ጭራሽ እሱ በእምነቱ በጣም ትቆጣጠራለች። እኔ ባየሁት ማለት ነው። አጠገብ ሙዚቃ እንኳን እንዲከፍት አትፈቅድለትም። እና ይሄ ነገር ስላለ ያኔ የፍስክ እንዳይበላ ከልክለዋለች።
ይህን አምናለሁ። እኔም እየተቃለድኩ እየተጫወትኩ ነበር ናቲን እንዲበላ ስገፋፋው የነበረው ያ ነበረ። እውነት ለመናገር ናቲ ትበላለህ፣ እሷ ፊት ስለሆነ ፈርቶ ይሆናል እንጂ እኔ ጋ ይበላል፣ ጭራሽ ችግር የለበትም። እና በዛ ሰዓት ተመልከት፣ ሰው እየተመለከተ ያለው ነገር እናንተ አልበላም እያላችሁ ነው። ሁለተኛ ደግሞ የሰላም ጓደኛም በልቻለሁ አልበላም ብላለች። ምግቧን ጭራሽ አልቀመሳችሁልኝም ብቻዬን ነው የበላሁት። ከዛ ተመልከት፣ እዛ ከበላሁ በኋላ አመመኝ፣ ታመምኩ ታውቃለህ። መርዛ ነው ሆስፒታል ላይ ነው ያወቅሁት። ከዛ ልንገርህ ናቲ፣ ይሄን ነገር ሰው ሲመለከት ምንድን ነው የሚያስቡት? የሰው ልጅ ሲጎዳ እኮ ፍትህ ይጠየቃል አይደለ? እነሱ ደግሞ ጎድቶሃል፣ እንደዛ አድርጎብሃል እያሉ ነው እየተጨናነቁ እንደዚህ ሲሉ የነበረውና አሁን እዚህ ጋር በኦዲየንሱ እንዳትፈርድ ነው እንደዚህ እያልኩ ያለሁት። ናቲ ምንም ነገር አላደረግም። ቤተሰቦች ናቲ አይደለም ይሄ ነገር የሆነው በዛች ልጅ በኩል ነው። ልጅቷ ማምና ተናግራለች። ነገር ግን እንዴት ሰላም ጋር ልትገናኝ ቻለች? እንዴትስ ደግሞ በምን መንገድስ ሊሆን ቻለ? አልተዋጠልኝም። አጋጣሚው ግራ ስላጋባኝ ነው። ምክንያቱም አንድ እኔ በፊት የማውቀው ሰው ከዚች ልጅ ጋር ከሰላም ጓደኛ ጋር ምን ያደርጋል፣ እንዴት ሊገናኙ ቻሉ የሚለው ትንሽ አልተዋጠልኝም እና ለዛ ነው። ብቻ ግን ችግር የለውም። እስኪ የሚሆነው ነገር ወደፊት እናያለን። ግን እባካችሁ ናቲ እንደዚህ ነገር እንዳላደረገ መናገር እፈልጋለሁ። ናቲ እንደዚህ ነገር የለበትም፣ እሱ አላደረገም። እስኪ ልንገራችሁ፣ እኔ እኮ ማለት ነው ናቲ ጋር ብዙ ጊዜ ኖሬያለሁ። ብዙ ጊዜ ስል የእሱ ቤተሰቦች ከአዲስ አበባ ውጭ ናቸው። የኔ ደግሞ ወደ ወሎ ነው። የኔና የእሱ በጣም ርቀት አለው። የእሱ ወደ ወላይታ ወደ ደቡብ ክልል ነው። እዛ ሄጄ እዚህ ችግር ውስጥ በነበርኩ ሰዓት እሱ ጋር ለብዙ ጊዜያቶች ተቀምጫለሁ። እሱ ጋር እናት አባቱ በጣም ፍቅር ናቸው። ወላሂ ብዬ ነው የምነግራችሁ፣ በፍቅር ነው ያስተናገዱኝ። ደስ በቃ የቤተሰባዊነት ስሜት ተሰምቶኝ። ናቲ እኔ እንደ ጓደኛ አይደለም። ናቲ እንደ ኢዘዲን ታናሽ ወንድሜ ነው አድርጌ የማስበው። ሁለተኛ ስህተት ከሰራ እንኳን እጅን ላነሳበት እችላለሁ፣ ግን ጭራሽ አይቀይምም። እንደዛ እያደረግኩ አብረን የምንኖር ሰው እንዴት እንደዚህ ሊያደርግብኝ ይችላል ስታስቡት? ሁለተኛ ደግሞ እኔን መጉዳት ቢፈልግ እኮ በዛ መንገድ አይሄድም። ቪዲዮ እንዴት ይቀርጻል? ሁለተኛ በዛ መንገድ መሄድ አይጠበቅበትም። እኔ ቪዲዮ ሳይቀርጽ እኮ ውሃ ይዞ መጥቶ ወይ ውሃ ጠጣው ቢለኝ እኮ ብቻችንን ጠርቶ ጠጥቼ ልጎዳ እችላለሁ። እሱ እንዴት ለእኔ መጥፎ ያስባል? እንደዛ የሚያደርግ ይመስላችኋል? ቤተሰቦች ለምን እንደሆነ ታውቃላችሁ? እኔ እንደዛ ሲሆን የኔም ልብ ስለሚሰበር ነው። ምክንያቱም ይሄ ልጅ አይምሮ እየተነካ ነው ያለው። ያላደረገው ነገር ሆኗል እየተባለ ነው። በነገራችን ላይ እናንተ ብቻ ሳትሆኑ እዚህም ደግሞ በአካል ድረስ ዛቻ የሚያደርሱበት ሰዎች አሉ። እውነት እኔ ላይ ያደረገ መስሏቸው ማለት ነው። እና እኔ ለእሱ እየሰጋው ነው ያለሁት። ምክንያቱም ባላደረገው ነገር እኔ ምን ብዬ ልናገርሽ? እኔ እሱ አላደረገም ብዬ ከመናገር በላይ ምን ማድረግ እንዳለብኝ አላውቅም። ግን ናቲ እንደዚህ አይነት ነገር አላደረገም። አንተ በዚህ ነገር እንዳትሸበር፣ ኖርማል ነው። በቃ ይሄ ኖርማል የሆነ ነገር ነው። በቃ ይሄ ህይወት ላይ ያጋጥማል። የሰው ልጅ በብዙ አይነት ስህተቶች ይጠረጠራል። ስህተት ሰርቶ የሚያመልጥ አለ፣ ማያዝ አለ። በዛም ልክ ደግሞ ስህተት ሳይሰራ ግን ደግሞ በቦታው ላይ በመገኘቱ ብቻ በዚህ ነገር የሚወነጀሉ ብዙ ሰዎች አሉ። ቤተሰቦች እኔ አንድ ያየሁት ነገር ተጣልቶ የሆነ ሽማግሌ እየተሰዳደበ ሊደባደብ ሲል ሽማግሌ ነው ሰውየው እና አንድ ወጣት ለማገላገል መሀል ላይ ለማገላገል ገባና ወጣት ያንን ሽማግሌ ወደ ጎን አስጠጋውና እንደዚህ አድርጎ ዞሮ ሌላኛውን የተጣላውን ሰው ሲያናግር ይሄ ሽማግሌ በሚያስጠጋው ሰዓት ወድቋል። ተደናቅፎት ሲወድቅ እዚች ጋር ከኋላ በኩል ድንጋይ ነገር መቶት ያ ሰውዬ ያርፋል። ሽማግሌው በሽታ አለበት፣ ደም ግፊት ስላለበት በዛው ሞተ እና በሚሞትበት ሰዓት ይሄ ልጅ ነፍሰ ገዳይ ተባለ፣ ታሰረ። ተመልከቱ። አሁን ይሄ ልጅ መልካም ሰብአዊነት ተሰምቶት ለማገላገል በመሀል ገብቶ ሊሆን ይችላል፣ ግን ደግሞ ይሄ ልጅ ሞተ። ይሄ ሽማግሌው ሞተ። ከዛ ይሄኛው ልጅ ደግሞ የቁም እስር ወይም ደግሞ ሞት ማለት ነው። እስር ቤት ማለት ይሄ ልጅ ህልም አለው፣ ስራ መስራት ይፈልጋል፣ ብዙ አላማ አለው። ምናልባት ከማገላገሉ በፊት እየሄደበት የነበረ ጉዳይ ሊኖር ይችላል። ተመልከቱ። ያ ጉዳይ ምንድነው የሚለው የሁላችንም ጥያቄ ነው።
ያው ነገር የለም ታሰረ ማለት ነው። እና አንዳንዴ የሆነ የማይሆን ቦታ ላይ ስንገኝ ምናልባት ደግሞ ይሆናል ብለን ያሰብነው ቦታ ላይ ስንገኝ ባላደረግነው ባላሰብነው ነገር ዋጋ የምንከፍልባቸው ነገሮች አሉ። አሁን ላይ ይመስለኛል ናቲ ላይ እየሆነበት ያለው ነገር ይሄ ነው። የሰው ልጅ ባላደረገው ባላጠፋው ነገር ይወነጀላል። ይሄ ደግሞ በማንም በእሱ ብቻ አይደለም የተወነጀለው እኮ ሁሉም ነቢያቶች ነቢዩላህ ዩሱፍም ተወንጅለዋል በእንደዚህ አይነት ነገር ባላደረጉት ነገር አድርገውኛል ብላ ተናግራ ነበር ዙለይካ። እንደዚህ አይነት ነገሮች ያጋጥማሉና ይሄ ደግሞ ጠንካራ ሆነን ማለፍ ይኖርብናል ልል ፈልጌ ነው። ናቲ አላደረክም አይደል እዚህ ልብ ውስጥ ስላለ አላደረኩም የሚለው ነገር ለእኔ የምታስብልኝ ነገር ከአንተ በታች ከፈጣሪና ከአንተ በታች እኔ አውቃለሁ። ተረዳኝ። ስለዚህ አንተ ሁሌ ለሰው ልጅ መልካም ሁን፣ ሰውን አትጉዳ እንጂ ሌላው ነገር ኖርማል ነው። ሲቀጥል ናቲ የሰው ልጅ የሚበላ ልጅ አይደለም። እንደዛ ሳጋፍጥ የነበረው እንደዛ ከሄሮን ጋር ገና ሲመጣ እንደዛ አድርጌ ጓደኛዬ ሲሳቀቅ ማየት አልፈልግም፣ እንዲጎዳ አልፈልግም። ግን እሱን መቆጣጠር ኃላፊነት አለብኝ። መልካም ጓደኛው ከሆንኩ ለሱ መተባበር አለብኝ፣ ከጎኑ መቆም አለብኝ። እሱን ከሚጎዳ ነገር ልጠብቀው ይገባል። ቤተሰቦች ያ ደግሞ የሚጎዳው ነገር ምንድነው? አሁን ላይ ደስታው ሊመስለው ይችላል፣ ነገ ግን የሚጎዳው ነገር ነው። ነገ የውድቀቱ ምክንያት ሊሆን ይችላል። ስለዚህ ይሄ ልጅ ተሳስቶ የቺ ልጅ ከአረብ ሀገር መጣች። ስትመጣ ግን ያን ነገር እንደ ጓደኛ ነው የጠራኝ። ታውቃላችሁ፣ ስለሚያምነኝ ሌላ ጓደኛ አልጠራም። እኔን አምኖ በቃ መወዳት ልጅ መታለች እና ይሄ ሁላ አላውቅም ነበር። ቤትም ይኸው ሰርቻለሁ ልካልኝ እና በቃ ቪዲዮ እየቀረጽን ሰርፕራይዝ እንድናረጋት ፈልጋለሁ ብሎ ጠራኝና ግን የሚገርመው ነገር ይሄ ጉዳይ ሰምቻለሁ፣ ነግራኛለች። ሰላም ጋር አውርተን ነበረ። እንደተመለከታችሁት ሰላም ጋር አውርተን ስለነበረ ያው አዲስ ያልነበረ በውስጥ ያሰብኩት ነገር አለ። በቃ ሰላም ያለችው ነገር ትክክል ነው ብዬ አሰብኩ እና እንደ ቅኔ እያደረኩት እዚህ ካለ ያወራው ነገር ነበረ። ሰላም ጋር እንዴት ሆናችሁ ምናምን ስለው 1 ሳምንት ሆኖናል አለ። 1 ሳምንት ሆኖናል። ያው እንደ ጓደኛ ስለማይደብቀኝ እስኪ ሄሮን ጋር ስለው እሷ ጋርማ በጣም እያወራን ነው ምናምን አለ እና ይሄ ነገር ሲለኝ በጣም ተሰማኝ ነበረ። ለምን ሌላኛዋ ሴት እያወራ ይችኛይቱ ሲያወራ ነበር። ከዛ ግን ሄሮን ድንገት ነው የመጣችው እና ያኔ እንቀበላት ሲለኝ አብሬው ሄድኩ። እንደምትመለከቱት ግን አላስቻለኝም። ለሱ እየጎዳሁት ነበር በሰዓቱ እየጎዳሁት ነበር እና መጨረሻ ላይ እነሱን ለማጋለጥ ያደረገው ነገር ፊት ለፊት ቢወጣ በቻልኩት ለማድረግ ስሞክር ነበር። እንዳያችሁት እሷ ተሳቀቀች። ከመንገድ ላይ ነው የገባችው። ይሄ ልጅ በአካል አታውቀውም። አመጣጧ ድንገት ነው። መታዚ ቤት ሰርቻለሁ ከሱ ጋር ደስተኛ ሆኜ እኖራለሁ ብላ ለቤተሰቧ ሳታሳውቅ ነው የመጣችው። ስለዚህ ይሄ ነገር ደግሞ ምናልባት ይችን ልጅ የሆነ አይምሮዋ ቢጎዳት ብዬ ፈራሁ። ግን ደግሞ እንደዛም ሆኖ ደግሞ የበለጠ ቢጎዳት ቆይቶ ይሄን ነገር ብታውቅ ነው የሚለው ሀሳብ በለጠብኝና ተናገርኩ። አይደል ይሄን ያደረኩት ለምንድን ነው? እኔ የምጠቀመው ጥቅም አለ በመናገሬ? አልጠቀምም። ግን አንተ ወንድሜ ጓደኛዬ እንደዚህ አይነት ችግር ውስጥ ገብተህ ለአንተ የሚጠቅምህ ያን ችግር አስተምሬ ባሳልፍልህ ነው እንጂ ያን ችግር እንዳላየው አልፌ እኮ መሄድ እችላለሁ አይደል? ነገር ግን ይሄ ማንን ይጎዳል? ነገ አንተን ይጎዳል። ከአንተም አልፎ ይቺ ምስኪን ልጅ በጣም ትጎዳለች። ግን ደግሞ ናቲ መልካም ሰው ስለሆነ እንዳያችሁት የቤቷን ካርታ በስትክክል መልሶላታል። የሰው ንብረት የሚወስድ ልጅ አይደለም። ታምኖ ቤት ሰርቶ ጠብቋታል። እውነት ሊያጭበረብር ቢሆን በሰላም ላይ ደርቦ እያጭበረበረ ገንዘቧን ሊበላ ቢሆን ይሄ ልጅ ቤቱን ሰርቶ ተቀብሎ በፍቅር የገዛ ቤቷ ላይ ይዟት ይመጣ ነበር። ይሄ ለእናንተ ጥያቄ ነው። በዚህ ብቻ የእሱን መልካምነት ማየት ትችላላችሁ ልላችሁ ፈልጌ ነው። ብቻ አንዳንዴ ነገሮችን ቆም ብለን ብናስባቸው የተሻለ ነው። እናንተ ደግሞ ያው ባያችሁት ሚዲያ ላይ ብዙ ጊዜ ብዙ ሰዎች ይጎዳሉ፣ ብዙ በደል ይደርስባቸዋል። በጣም በከፊል ሴቶች ላይ ቢደርስም አንዳንድ ወንዶችም ይጎዳሉ። እናንተ ደግሞ ድምፅ ብዙ ጊዜ ትሆናላችሁ። ይሄ ደግሞ አላህ ይጨምርላችሁ፣ አላህ ጀዛችሁን ይክፈላችሁ። ለእኔም ያደረጋችሁት ያንን ነው።
እኔ ተጎድቼ መስሏችሁ ነበረ። ሊወዱ ደግሞ እነሱ እንደሆነ አድርጋችሁ አስባችሁ ያው በቻላችሁት ሰው ቤት ላይ እየሰራችሁ ሊሆን ይችላል። እንደዚሁም ደግሞ ሌላ ቦታ ክፍለ ሀገር ላይ ልትሆኑ ትችላላችሁ። ግን በቻላችሁ ድምፃችሁን እያሰማችሁ እንደዚህ እያደረጋችሁ ነበር። የድምፃችሁ ውጤት ደግሞ ናቲ ላይ ከባድ የሆነ ዛቻ እየደረሰ በአካል ሁላ ለመጉዳት እሱን ሲሞክሩ ነበረ እና ያ ነገር ደግሞ ለሱ ከባድ አደጋ ነው። ምክንያቱም ቤተሰቦች እናንተም ትጸጸታላችሁ። የልጅ የሆነ ነገር ቢሆን ከዛ የሆነ ነገር ከሆነ በኋላ እውነቱ ቢጋለጥ እናንተ ናችሁ የምትጸጸቱበትና ስለዚህ እናንተ ደግሞ ይሄ ለኔ ያላችሁ መልካምነት በደንብ አውቃለሁ። ከልብ አመሰግናለሁ። አላህ ይጨምርላችሁ። ከልብ ወዳችኋለሁ። ናቲም ደግሞ መልካም ሰው ነው። አትኮሳተር፣ ፈታ በል ተጨናንቋልና ምን ልል ፈልጌ ነው፣ ሁሉም ነገር ያልፋል። እሺ ሁሉም ነገር ይሄዳል፣ ይቀየራል። የሚያልፍ ነገር አለና ስለዚህ ለሚያልፍ ነገር ደግሞ ነገሮችን ቀለል አድርጎ ማሳለፍ የተሻለ ነው። ለአላህ መስጠት ነው። ሰበቡን አድርሰናል። ማድረግ ባለብን ሰዓት አድርገናልና ኢንሻአላህ ከዚህ በኋላ የተሻለ ነገር አለ ያመጣልናል። ናቲ ያው በኦዲየንሱ ስም አሁን በድጋሚ ይቅርታ ጠይቃለሁ። እነሱ ማድረግ ያለባቸውን አድርገዋል። የሚያደርጉት ነገርም ደግሞ በእኔ ሳስበው ትክክል ነው አይደል? ትክክል ነው። እኔ ብያለሁ መጀመሪያም ማለት እነሱ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ በኦዲየንስ ብቻ ተሸፍነው ከኔ ጓደኞች ዛተብ የተጣላ የለም አለቆ ግን ማሜ ግን እኔ እያልኩ ነው ማለት ብያቸዋለሁ ማለት አስበው እንደሆነ ምናምን እኮ ተረድቻለሁ። ግን ደግሞ ነገሮች ላይ ቶሎ መወሰን የለም በቃ ማለት ቶሎ መወሰን የለባቸውም። ከመናገር ይልቅ ነገሮችን ማዳመጥ። አንዳንድ ደግሞ ይቅርታ ያሉኝም አሉ ማለት እኔ ይቅርታ እንዲሉኝ ምናምን ሳይሆን የምፈልገው እውነቱን እንዲያውቁ ብቻ ነው። ምክንያቱም እኔ እንደዚህ አይነት ሰው አይደለም። በዚህ አጋጣሚ ደግሞ እኔ በቃ ድጋሚ ሁለቱንም ማግኘትም ሆነ ማየትም አልፈልግም። ሰላም ያለችበት ሁኔታ ከባድ ነው። ግን ኧረ በአላህ አንተ ኧረ በፈጠረ ተው ጭንቀት መውጣት ነው ፈልገው አውቅ እውነት ያጨናንቆ ነው ወይስ በሰላም ጉዳይ ነው? በቃ ጨንቆኛል ማም። እሺ ራስህን እየጣልክ ነው ያለው እኮ ለምን እንደዚህ የምትለው? በቃ ደከመኝ ነው ማም። እሺ በቃ ተው በቃ ብቻ ዋናው ቤተሰቦች እንደዚህ ይመስለኛል። በእናንተም ብቻ ሳይሆን ያለበት ሁኔታ ነው እንደዚህ እያደረገ ያለው። በቃ እሺ ተረጋጋ ናቲ። እንዴ ለምን እንደዚህ የምትሆነው? እሺ እባክህ በቃ ቤተሰቦች ዝጋለት ካሜራው ዝጋ።